ወደ አይነፍ ቻናል መስታወት እንኳን በደህና መጡ። ዛሬ እንደ አውሮፓውያን አቆጣጠር በ2014 የወጣውን ሄቨንስ ፎር ሪል የተሰኘውን ፊልም አቀርብላችኋለሁ። ፊልሙ በሊቱዌኒያ ሀገር አንዲት ወጣት ሴት ልጅ የአንድን ሰው ምስል መሳል ስትጀምር ይጀምራል። ቶድ በርፖ ከሚባል ሰው ጋር እንተዋወቃለን። እሱም ትሁት ፓስተር፣ የሁለተኛ ደረጃ ትምህርት ቤት የትግል አሰልጣኝ፣ በፈቃደኝነት የሚሰራ የእሳት አደጋ ተከላካይና መካኒክ ነው። እሱ የጋራዥ በር ገጥሞ ለክፍያ ያህል ምንጣፎችን ይቀበላል። ቶድ አሮጌ መኪና እየነዳና ራቅ ባለ ከተማ ውስጥ ቀለል ያለ ህይወት ይኖራል። ቆየት ብሎ ቶድ ወደ እሳት አደጋ ጣቢያ ይሄዳል። ከወልደረቦቹ የእሳት አደጋ ተከላካዮች ጋርም ይገናኛል። እነሱም ስለ ምንጣፎቹ መቀለድ ይጀምራሉ። ጓደኛው ጄ በፋይናንስ ረገድ በጥሩ ሁኔታ ላይ ስላልሆነ እንደ ምንጣፎች ካሉ ነገሮች ይልቅ ገንዘብ መቀበል እንዳለበት ያሳስበዋል። እሱ በአምስት ስራዎች የተጠመደ ሰው ነው። ከእሳት አደጋ ጣቢያው እንደወጣ ወዲያውኑ በአሰልጣኝነት ወደሚሰራበት የሁለተኛ ደረጃ ትምህርት ቤት ይሄዳል። ወደ ቤቱ በሚሄድበት መንገድ ላይ መቃብር አጠገብ ያልፋል። በመቃብሩ ላይም አንዳንድ አበቦችን ያስቀምጣል እና ወደ ቤት ያመራል። ግቢው እንደደረሰም መዝሙሮች ከሩቅ ይሰማሉ። ባለቤቱ ሶኒያ ለሚቀጥሉ የቤተ ክርስቲያን አገልግሎት ዝግጅት ከሄሮች ጋር በመለማመድ ላይ ናት። የቶድ ልጅ ኮልተን በድምፁ ይበሳጫል። እናም ውጪ ለመጫወት ይሄዳል። እዚያም ከአባቱ ጋር ይገናኛል። ያወራሉ፣ ይቀልዳሉ፣ ከሩቅ የሚጮህን ውሻ ድምፅ ይደግማሉ። ወዲያውኑ ማለት ይቻላል ከሆስፒታል ጥሪ ደርሰዋል። ከቤተ ክርስቲያኑ የመጡ ባልና ሚስት ለታመመ አባታቸው ቶድ እንዲጸልይላቸው ይፈልጋሉ። ከኮልተን ጋር በመሆን ሆስፒታል ይደርሳል። እናም ለሰውየው ይጸልያል። አባቱን ከሩቅ ሆኖ ኮልተን ይከታተለዋል። ወደ ቤት ሲመለሱ ሶኒያ አልጋ ላይ ሆና ለልጆቿ ለኮልተን እና ለእህቱ ካሲ ታሪኮችን እያነበበችላቸው ታስተኛቸዋለች። ቶድ ልጆቹን ሲስማቸው ኮልተን በሆስፒታል ለጎበኙት ለታመመው ሰው እንደጸለየለት ይነግረዋል። ሶኒያ በህፃን ልብሶች የተሞላ ሳጥን ስታወጣ ስሜታዊ ትሆናለች። ወደ ቀድሞ ትዝቷም የተመለሰች ትመስላለች። ሳሎን ሄዳ ከባለቤቷ ጋር ትቀላቀላለች። ሶኒያ ለቤተሰብ ድጋፍ የሚሆን ገንዘብ ለማግኘት ቢቸገሩም ባለቤቷ ጥሩ ሰው መሆኑን ትመሰክራለች። እሷም እየቀለደች በሚቀጥለው ጊዜ እሷ የመዝሙር ልምምድ ስታዘጋጅ እንደ ውሻ እንዳይጮህ ትጠይቀዋለች። በነጋታውም ጠዋት የቶድ ቤተሰቦች ቤተክርስቲያን ውስጥ ናቸው። ሶኒያ ኮልተንን ጨምሮ የልጆችን መዘምራን እየመራች ሲሆን ቶድና ሴት ልጁ ደግሞ ከተመልካች መሃል ሆነው ይመለከታሉ። እሱ ባለፈው ምሽት ባለቤቱ ለልጆቹ ስታነብላቸው በሰማቸው በእምነትና በድፍረት የተመሰረቱ የመኝታ ሰዓት ታሪኮች ላይ በመመስረት መስበክ ይጀምራል። ቶድ በዋሻ ውስጥ ስላሉት አንበሳ፣ ድብ፣ ዩኒኮርን ታሪክ ይሰብካል። ከአገልግሎቱ በኋላ ሶኒያ ወደ ሮዛ ቀርባ ለልጇ የሚሆን የሚያምር ትንሽ ቀሚስ ትሰጣታለች። በዚህ መሃል ቶድ ከጓደኛው ጋር ተገናኘ። ጨዋታውም እንዳያመልጠው ይነግረዋል። ኳስ እየተጫወተ ሳለ ቶድ ወድቆ እግሩ ይሰበራል። አምቡላንስም እስኪመጣ ድረስ በፍጥነት እርዳታ ይደረግለታል። እግሩ ተሰብሮ ቢሆንም እንኳን የሚቀጥለውን አገልግሎት ለመታደምና ለመስበክ ጭምር ይሳካለታል። ሆኖም እየሰበከ ሳለ ቁርጠት ይይዘውና በጀርባው እንደሚያመው እየተናገረ በስቃይ ይጮሃል። አንዳንድ የቤተክርስቲያኑ አባላትና ባለቤቱ እሱን ለመርዳት በፍጥነት ይሮሯጣሉ። ሆስፒታል ውስጥ ዶክተሩ የኩላሊት ጠጠር እንደተመለሰበት ለቶድ ይነግረዋል። እናም ቁርጠት እንዲኖረው ያደረገው ያ እንደሆነ ይገልጽለታል። የኩላሊት ጠጠሮቹን ማስወገድ እንዲችል የህመም ማስታገሻዎችና ብዙ ውሃ እንዲጠጣ ይመከራል። በሚቀጥለው ጧት ጄ ጓደኛውን ለመጠየቅ ይመጣል። አባቱ በህመም ሲጮህ እንዳይሰማ ኮልተንን ይዛ ወደ ፓርክ የምታመረው ሶኒያን በበር መግቢያው ላይ ያገኛታል። ቤት ውስጥ ሲገባ ጄ ቶድ የኩላሊት ጠጠር እያወጣ ሲጮህ ይሰማል። ህመም ላይ ቢሆንም እንኳን አሁንም አንዳንድ ቀልዶች ይቀልዳሉ። በቶድ የጤና እክል ምክንያት ቤተክርስቲያኑ ሌላ ሰባኪ በምትክነት ለማምጣት ትመርጣለች። ነገር ግን ለአገልግሎቱ የተገኙት ጥቂት ሰዎች ብቻ ናቸው። ኮሚቴውም ቶድ መቼ ተመልሶ መስበክ እንደሚችል ያሳስበዋል። ይህ በእንዲህ እንዳለ ወይዘሮ በርፖ ቤተሰቡ ወደ ቬንደር ትንሽ የቤተሰብ ሽርሽር መውሰድ እንዳለበት ትጠቁማለች። ቶድ በምላሹ አንድ ነገር እንደምታደርግለት ቃል ያስገባታል። ቤተሰቡ ወደ ቬንደር ይጓዛሉ። እየነዱ ሳሉም በደስታ አብረው ይዘምራሉ። ቬንደር ከደረሱ በኋላ የቢራቢሮና የሸረሪት ፓርክ ይጎበኛሉ። ቤተሰቡ በቢራቢሮቹ እየተጫወቱ በሽርሽራቸው ሲደሰቱ ይታያል። የኮልተን እህት ካሲ ትራንቱላ ትልቅ ሸረሪት መያዝ በመቻሏ ስቲከር ይሰጣታል። ኮልተንም እንዲሁ ተለጣፊ ምስል ይፈልጋል። ነገር ግን ሸረሪቱን ለመያዝ በጣም ይፈራል። ወደ ቤት በሚመለሱበት መንገድ ላይ ካሲም ሆነ ኮልተን ይታመማሉ። ከቀናት በኋላ ካሲ አገግማለች። ነገር ግን የኮልተን ትኩሳት አሁንም እየጨመረ ይሄዳል። በፍጥነት ወደ ሕክምና ማዕከል ይወሰዳል። ምርመራዎች ይደረጋሉ። ዶክተሮቹም በአፔንዲክስ መፈንዳት ምክንያት አስቸኳይ ቀዶ ጥገና እንደሚያስፈልገው ይናገራሉ። ለበርፖ ቤተሰቦችም ለከፋው ነገር እንዲዘጋጁ ይነግሯቸዋል። ኮልተን በቀዶ ጥገና ክፍል ጠረጴዛ ላይ እንዳለ ሶኒያ ለጓደኞቿ እየደወለች ጸሎት ትጠይቃለች። ቶድ ደግሞ በሆስፒታሉ ጸሎት ቤት ውስጥ ነው። እዚያም ቶድ በዚህ ሁሉ መከራ ውስጥ በማሳለፉና እሱን በመቀበል እምነቱን በመፈታተኑ ነገር ግን ልጁን ለመውሰድ መሞከሩ በጣም ማለፍ እንደሆነ እግዚአብሔር ላይ ይጮሃል። ቆየት ብሎ ዶክተሮቹ ተአምር እንደሆነ በገለጹለት ሁኔታ ኮልተን ከቀዶ ጥገናው ይተርፋል።
ከእንቅልፉም ሲነቃም ለአባቱ ከእንግዲህ ምንም ነገር እንደማይፈራና ሸረሪቱን መያዝ እንደሚፈልግ ይነግረዋል። ስለዚህ ቶድና ኮልተን ያንን ለማድረግ ብቻ ወደ ቬንደር ይመለሳሉ። እንዲሁም ተለጣፊ ምስሉ ይሰጠዋል። ቤት ውስጥ ሶኒያ ጉዞው እንዴት እንደነበር ትጠይቃለች። ቶድም ኮልተን የተናገረውን ይነግራታል። እዳዎች እየተከማቹ ነው። ሶኒያ በዚህ ምክንያት ትጨነቃለች። የትኛውን እዳ መጀመሪያ መክፈል እንዳለባቸው ይከራከራሉ። ኮልተን እየሰማ ነው። እናም ዶክተሩ ህይወቱን ሲያድን ስላየው ለዶክተሩ መክፈል እንዳለባቸው አጥብቆ ይናገራል። ወደ መኝታም በሚሸኙበት ወቅት ካሲ ለአባቷ ወንድሟ ኢየሱስ ፈረስ አለው እያለ እንደሚናገር ትነግረዋለች። ስለ ኢየሱስ ፈረስና ቀለሙ ሲጠይቀው ልክ እንዳዩ አድርጎ በግልጽ ይገልጸዋል። እናም በዚህ ሰዓት ነው በገነት እንደነበር የሚያረጋግጠው። ቶድ ልጃቸው ወደ ገነት ስለመሄዱ እንደሚናገር አልጋ ላይ ሆኖ ለባለቤቱ ይነግራታል። ሆኖም ሶኒያ አታምንም እና ኮልተን የሚያምር ምናምን እንዳለው አስተያየት ሰጥታ ወደ መኝታው ታመራለች። በሚቀጥለው ቀን በርፖ ስለሱ በገነት ስላለው ተሞክሮ የበለጠ ለማወቅ ልጁን የወተት ኮክቴል ወይም ሚልክ ሼክ ሊጋብዙ ይወስደዋል። ኮልተን ብቻውን እንደነበረ እንዳልፈራና የቤተ ክርስቲያኑ በር ተከፍቶ እንዳየ እና አስደናቂ ነገር እንደተመለከተ በግልጽ ይተርካል። መላእክት እየዘመሩለት ነበር። አልፎ ተርፎም ዊ ዊል ሮክ ዩ እንዲዘምሩለት ጠይቋቸው ነበር። በተጨማሪም ኢየሱስ ወደ እርሱ ቀርቦ ማን እንደሆነ እንደሚያውቅና እንደፈራ እንደጠየቀው ይተርካል። ነገር ግን ማንም ሊጎዳው ስላልፈለገ አልፈራም ነበር። ከዚያም ኢየሱስ የኮልተንን እጅ ይዞ ሌሎች ሰዎች እንዲያገኝ ወሰደው። ቶድ ስለ ልጁ ሁኔታ ለመወያየት ዶክተር ስሌተርን ለመጎብኘት ይወስናል። ዶክተር ስሌተር ብዙ ማማኝ አይደለችም። እናም በአስቸጋሪ ሁኔታዎች ውስጥ ያሉ አንዳንድ ሰዎች ሁኔታውን ለመቋቋም ሲሉ ወደ ከፍተኛ ደስታ ወይም ሰላም ደረጃ እንደሚደርሱ ያብራራሉ። የተበሳጨው ቶድ ይወጣል። ነገር ግን ከበሩ ከመውጣቱ በፊት አንድ ሰው ያልተለመደ ወይም ምክንያታዊ ያልሆነ ነገር ቢያጋጥመው ምን እንደሚሆን ዶክተሯን ይጠይቃታል። በዶክተሯ በተሰጡት መልሶች ያልረካው ቶድ ጓደኛውን ጄይን በስራ ቦታ ይጎበኘዋል። ኮልተን ወደ ገነት እንደሄደ በመንገድ ስለ ሁኔታዋ ያሳውቀዋል። ጄይ ሳይመክረው በፊት ስለ እሳት አደጋ ጥሪ ደርሳቸዋል። ቶድ በሚቀጥለው እሁድ ምን እንደሚሰብክ ግራ ገብቶታል። ነገር ግን ጄይ ሁልጊዜ እንደሚያደርገው ከልቡ እንዲሰብክ ይነግረዋል። በሚቀጥለው እሁድ የተለየ የስብከት ስትራቴጂ ይሞክራል እና ለማንኛውም ጥያቄ እድሉን ክፍት ያደርጋል። ምዕመናኑ ስለ ልጁ ሁኔታና ተሞክሮ በርካታ ጥያቄዎችን ይጠይቃሉ። ቶድም ኮልተን ከቀዶ ጥገና ክፍል ውስጥ እያለ ገነት እንደጎበኘ ይነግራቸዋል። ነገር ግን ኮልተን ስላልሞተ ያ እንዴት ሊሆን እንደሚችል የሚያምንም ሰው አልነበረም። በርፖ እና ባለቤቱ በእሳት አደጋ መኪና ላይ ተቀምጠው ይዝናናሉ። ልጆቹ ደግሞ በመኪና ውስጥ ይጫወታሉ። ቶድ ስለተሞክሮ ኮልተንን ቃለመጠይቅ ከምትፈልግ ጋዜጠኛ ጥሪ ደርሰዋል። ሶኒያ ግን ሀሳቡን የወደደችው አይመስልም። ሆኖም ጋዜጠኛዋ ትጎበኛቸዋለች። እናም ኮልተን ስለ ገነት ቃለመጠይቅ ማድረግ ይጀምራል። ይህም እናቱን ሶኒያን ያበሳጫታል። ኮልተን ኢየሱስ በእግሮቹና በእጆቹ ላይ ምልክት እንደነበሩት በመግለጽ አዲስ ነገርን ይናገራል። ኮልተን ጋዜጠኛዋ እንደማታምነው ነገር ግን አባቱ እንደሚያምነው ተስፋ ያደርጋል። ቶድ ጋዜጠኛዋ የእሱንና የኮልተንን ፎቶ እንድታነሳ ሲፈቅድ ሶኒያ ትበሳጫለች። በማግስቱ ጠዋት የኮልተን ታሪክ በጋዜጣ ላይ ይታተማል። የቤተ ክርስቲያኑ ኮሚቴም ስለ ቶድ ሁኔታ የበለጠ ያሳስበዋል። ናንሲ ለጄይ ትደውላለች። እናም ከቶድ ሁኔታ ጋር በተያያዘ ስለሚቀጥለው መንገድ ለመወያየት ስብሰባ ያዘጋጃሉ። በካፌ ውስጥም አንዳንድ የእሳት አደጋ ተከላካዮች ጓደኞቹ ቶድ ላይ ይሳለቁበታል። በትምህርት ቤት ካሲ በኮልተን ታሪክ ምክንያት እሷ ላይ ሲያሾፉ ሁለት ወንዶች ልጆች ጋር ትደባደባለች። መምህሩም ስለ ክስተቱ ለማሳወቅ ይደውላል። ነገር ግን ቶድ ይህንን ያደረገችው ወንድሟን እያሾፉባት ስለነበር መሆኑን ሲረዳ ይደሰታል። መተኛት ያቃተው ቶድ ወደ ልጆቹ ክፍል ይሄዳል። እሱና ኮልተን ስለ ገነት ይወያያል። ቶድ ኢየሱስ ምን እንደሚመስል ይጠይቀዋል። ነገር ግን ለመግለጽ ይከብደዋል። ኢየሱስ በመጽሐፍት ውስጥ እንደሚሳለው እንደማይመስልና ሰማያዊ አረንጓዴ ዓይኖች እንዳሉት ይነግረዋል። በማግስቱ ጠዋት ሶኒያ እና ቶድ እያወሩ ነው። ነገር ግን አሁንም የልጁን ታሪክ እንደማታምን ግልጽ ነው። በርፖ የእሳት አደጋ ጥሪ ደርሰውና ይሄዳል። ኮልተን ወደ ገነት ስላደረገው ጉዞ የኋላ ትዝታ ያገኛል። በኢየሱስ ጭን ላይ ተቀምጦ ይታያል እና አቅፍ አድርጋ ከመሳም ማቆም የማትችል አንዲት ልጅ ያገኛል። ቶድና ባለቤቱ በዚያ ምሽት ቀጠሮ ይዛሉ። ስለ ገንዘብ ችግራቸውም ይወያያሉ። ባለቤቱም የቤተ ክርስቲያኑን ኮሚቴ እንደተጨነቀና ለውይይት ከሱ ጋር መገናኘት እንደሚፈልግ ትነግረዋለች። የቤተ ክርስቲያኑ አባላት በሱ ላይ እምነት እያጡ በመሆናቸው ቶድ ከቤተ ክርስቲያኑ ኮሚቴ ጋር በሚያደርገው ስብሰባ ላይ ይታደማል። የኮልተን ወደ ገነት የመሄድ ጥያቄ ብዙ ሰዎችን ስላወከ የቤተ ክርስቲያኑን የወደፊት እጣ ፈንታ ለማወቅ ይጓጓሉ። ናንሲ ሙሉ ታሪኩ እንደ ተረት እንደሚመስልና ገነትና ገሃነም ሰዎችን ለመቆጣጠርና ለማስፈራራት ከሚጠቀሙ ጽንሰ ሀሳቦች ውጪ ሌላ ምንም እንዳልሆኑ ትናገራለች። ቶድ ከልጁ ጋር በመሆን ከጉዳዩ እንዲያገግምና እንዲታደስ ለ1 ሳምንት ጊዜ ይሰጠዋል።
ቶድ የዕዳውን ከፊል ለመክፈልና የጊዜ ገደቡ እንዲራዘምለት ለመጠየቅ ሆስፒታሉን ይጎበኛል። ይህ በእንዲህ እንዳለ ኮልተን ወደ ሕክምና ክፍሎቹ ያመራል። የታመሙትን በማመልከት ለአባቱ ሊነግራቸው ይገባል ይለዋል። ወደ አንድ ህመምተኛ ልጅ ቀርቦ ሁሉም ነገር ደህና እንደሆነ እና በገነት ውስጥ ማንም እንደማይጎዳው ያሳውቀዋል። አሁን ስለ ልጁ ይበልጥ ግራ የተጋባው ቶድ ከሞት አፋፍ ስለመመለስ ተሞክሮች ወይም ኒር ዴዝ ኤክስፒሪየንስስ ምርምር ለማድረግ ይወስናል። ሶኒያ ባለቤቷ በኮልተን ሁኔታ ላይ አባዜ እንደያዘው ስትረዳ ትበሳጫለች። ምክንያቱም ይህ ጉዳይ ሌሊቱን ሙሉ እንደተኛ ያደረገውና ቤተሰባቸውን እያስተጓጎለ በመሆኑ ነው። ቶድ ከኮልተን ጋር በመሆን ከሚቃጠለው ቤት ያዳኑትን ሰው የቀብር ስነስርዓት ላይ ይታደማል። በስራው ላይ ያለ ስለተገደለው የጓደኛው ልጅ ቀብር የኋላ ትዝታ ያገኛል። በመቃብር ውስጥ እየተራመዱ ሳለ ኮልተን ለአባቱ የቶድን አያት በገነት እንዳገኛቸውና እሳቸው ጥሩ ሰው እንደሆኑ ይነግረዋል። ቤት ውስጥ ቶድ በገነት ያየው ሰው እሱ እንደሆነ እየጠየቀ የፖፕን ፎቶ ለልጁ ያሳያል። ነገር ግን ኮልተን በገነት ውስጥ ማንም መነጽር እንደማያደርግና እንደማያረጅ ይናገራል። ቶድ የአያቱን በወጣትነቱና ያለ መነጽር የነበረውን ፎቶ ያወጣል። ኮልተን በገነት ያገኘው ሰው እሱ እንደሆነ ያረጋግጣል። ቶድ ቆየት ብሎ ለባለቤቱ ኮልተን አያቱን እንዳየ ይነግራታል። ነገር ግን ሶኒያ አሁንም በኮልተን ታሪኮች አታምንም። ይህም ቶድን ያበሳጨዋል። በሌሊት ቶድ ወደ ቤተ ክርስቲያን ሄዶ እንዲረዳው ወደ እግዚአብሔር ይናገራል። ጠዋት ላይ ቶድ አበቦችን ከመቃብሩ ላይ ለማስቀመጥ የናንሲ ልጅ የያዕቆብን መቃብር ይጎበኛል። ናንሲ በልጇ መቃብር ላይ ሁልጊዜም አበቦች የሚተወው ቶድ እንጂ ጄይ እንዳልሆነ ስታውቅ ትገረማለች። ሁለቱ ያወራሉ። እሷም ባለፈው ቀን በኮሚቴው ስብሰባ ወቅት በቶም ላይ ከፍታ ስለነበረ በራሷ ትበሳጫለች። ሆኖም እሷ የተናደደችው በቶድም ሆነ በልጁ ላይ ሳይሆን የቶድ ልጅ በሕይወት ኖሮ ገነትን ለመጎብኘት ሲበቃ የእሷ ልጅ እንዲሞት በመፍቀዱ በእግዚአብሔር ላይ እንደነበረ ትናገራለች። ቶድ እግዚአብሔር ሁሉንም እኩል እንደሚወድና ልጇን ልክ የሱ ልጅ እንደሚወደው ያህል እንደሚወደው ያረጋግጥላታል። ቤት ሲመለሱ ኮልተን ሌላ እህት እንደነበረችው እንደማያውቅና እሷን በገነት እንዳያት ለእናቱ ይነግራታል። ሶኒያ ግራ ትጋባለች። ኮልተን እሷ በሆዷ ውስጥ እያለ የሞተባት ሕፃን ልጅ እንደነበራት ሲነግራት በስሜት ትሰበራለች። ይህንን ነገር ገነት ሄዶ እሷን ካላገኛት በስተቀር ሊያውቅ የሚችለው ነገር አልነበረም። በዜናው ደንግጣ ስለሌላኛዋ ሴት ልጅ ተጨማሪ ዝርዝር ትጠይቃለች። እሱም ካሲን እንደምትመስልና የእናቷን አይነት ጸጉር እንዳላት በግልጽ ይገልጽላታል። ይህ በእርግጥም ኮልተን በገነት እንደነበረ የሚያረጋግጥ የጠፋው መረጃ ሆኖ ይገኛል። ሶኒያም በመጨረሻ ታምናለች። ከዚያም ቶድ ልጁ ኢየሱስን ስላየው ነገር የሚናገረው ለማረጋገጥ ጥሪ ደርሰዋል። እሱም በሚቀጥለው እሁድ ወደ ቤተ ክርስቲያኑ ይጋብዛቸዋል። በዚያ እሁድ ቤተ ክርስቲያኑ በቀጥታ ከራሱ አንደበቱ ለመስማት ከሚፈልጉ አማኞችና ጋዜጠኞች ተሞላች። በድጋሚ ቶድ ኮልተን ከመታመሙ በፊት እንደሚያደርገው ከልቡ ይሰብካል። በኮልተን ተሞክሮች አማካኝነት በግልጽ ይናገራል። እናም እነሱን ከሰዎች የዕለት ተዕለት የህይወት ተሞክሮች ጋር ያገናኛል፣ ተከታታይ ክስተቶችን ጨምሮ። እግዚአብሔር ኩራቱን እንደሰበረውና ልቡን በፍቅር እንደከፈተው ብቻውን እንደሆነ ለሚሰማው ለማንኛውም ሰው ሁልጊዜ እዚያ እንዳለ ያብራራል። በቤተ ክርስቲያን ውስጥ ያለ እያንዳንዱ ሰው በአገልግሎቱ ይነካል። ኮልተን ሌላ የገነት ነጸብራቅ ያያል። ናንሲ ደግሞ ልጇ በገነት ውስጥ ፈገግ ብሎ ታየዋለች። ቆየት ብሎ ቶድ የአንድን ሰው ፊት ምስል እየሳለች ያለችን አንዲት ሴት ልጅ ቪዲዮ በኢንተርኔት ይመለከታል። እሷም ልክ እንደ ልጁ በገነት ውስጥ ተመሳሳይ ተሞክሮ ነበራት። ኮልተን የተሳለውን ምስል ሲያይ ይደነግጣል። እናም እሱ ኢየሱስ መሆኑን ያረጋግጣል። ከዚያም ከምስሉ በስተጀርባ ካለችው ሴት ልጅ ጋር ሙሉ በሙሉ እንተዋወቃለን። በስዕሏ ውስጥ በፊልሙ መጀመሪያ ላይ ያየናት ልጅ ኢየሱስን በገነት እንዳየችው አድርጋ ምስሉን እየሳለችው ነበር። ስለተከታተላችሁ እናመሰግናለን። ለሌሎች ተጨማሪዎች ቪዲዮዎች ሰብስክራይብ ያድርጉ።